ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። በዚህ ጀምሩ ቪፒኤን አብርታችሁ የዛሬ መጀመሪያና ትልቁ ዜና የሚሆነው ኢምራን ሃሽሚና ሶሊዶል ከነሱ ጋር በተያያዘ ሲሆን ምክንያቱም በአሁኑ ህንዶች ኢንዲፔንደንስ ዴያቸውን በሚያከብሩ ሰዓት ላይ አዋራ ፐንቱና ለአዋራ 1947 የተባለው ፊልም ማለትም ባትዋራ 1947 የተባለው ፊልም ክላሽ ያደርጋሉ ማለት ነው። ቀደም ብዬንም በቦሊ ዶክተር ነግራችሁ ነበር። ለአዋራ 1947 የተባለው ፊልም ርዕሱ ይቀየራል ብዬ ነበር። አሁን ላይ እንደተባለው ከሆነ የፊልሙ ርዕስ ባትዋራ 1947 ይሆናል ብለዋል። ማለትም ፓርቲሽን 1947 ማለት ነው። ፓርቲሽን 1947 ኦገስት 13 ለይታ ይበቃል የተባለ ፊልም ነበረ። የኢምራን ሃሽሚ ደግሞ አዋራ ፐንቱ ኦገስት 14 2026 ለይታ ይበቃል ተብሏል። መጀመሪያ ባትዋራ 1947 የተባለው ፊልም በጣም ስሙ ከፍ ያለ ነበር፣ ሃይፑም ትልቅ ነበረ። ግን የሚወጣበት ቀን እንደሚታወቀው በየጊዜው የተራዘመ ሲመጣ ሃይፑ በጣም እየቀዘቀዘና እየወረደ መምጣት ችሏል። ግን በተቃራኒው አዋራ ፐንቱ የተባለው ፊልም በዚህ ዓመት እጅግ በጣም ከሚጠበቁ ፊልሞች ተርታ አንዱ ሲሆን ምንም ጥርጥር የለውም ተመልካቹም ይህን ፊልም ያለ ትዕግስት እየጠበቀ ነው ያለው። ለአዋራ 1947 የተባለውን ፊልም ወይም ባትዋራ 1947 ራጅ ኩማር ሰንቶሽ የተባለ ታዋቂ ዳይሬክተር ዳይሬክት ያደረገው ፊልም ሲሆን አሚር ካን ደግሞ ፕሮዲዩስ አድርጎታል። አዋራ ፐንቱን ደግሞ ኒቲን ከከር የተባለው ዳይሬክተር ሲሆን ዳይሬክት ያደረገው ሙኬሽ በት ደግሞ ፊልሙን ፕሮዲዩስ አድርጎታል። ስለዚህ በዚህ ዓመት ኢንዲፔንደንስ ዴይ በሚከበር ሰዓት ላይ ሁለት ትልልቅ ፊልሞች ክላሽ ያደርጋሉ ማለት ነው። ስለዚህ ከሁለቱ ፊልም የበለጠ ደግሞ ቦክስ ኦፊስ ላይ ማን አስገባ የሚለው ማየት ትንሽ የሚያዝናና ይመስለኛል። እናንተስ ከአዋራ ፐንቱና ባትዋራ 1947 ከተባሉ ፊልሞች ማን የበለጠ ያስገባል ትላላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ፐርቻንትሊ ዳይሬክት ያደረገው ጁኒየር ኤንታር የሚተውንበት ፊልም ድራገን የተሰኘው ፊልም የሚለቀቅበትን ቀን አናውንስ አድርገዋል። የፊልሙ ርዕስ ድራገን እንደሆነ እናውቃለን። እዚህ ፖስተር ላይ ግን የፊልሙን ርዕስ ድራገን ብለው አልጻፉበትም። ምናልባት እንግዲህ ፊልሙን ርዕሱን ለመቀየር አስበዋል ወይስ ደግሞ ራሱ ድራገን ይሆናል የሚሉ ደግሞ በሂደት ምናየው ይሆናል። ፖስተሩ ላይ የፊልሙን ርዕስ ባይጽፉም ግን የፊልሙ አንድ ግሊፕስ ሜይ 20 ላይ ለእይታ ይበቃል ብለው አናውንስ አድርገዋል። የጁኒየር ኤንታር ላይ በጣም የሚጠበቀው ድራገን የተሰኘው ፊልም የመጀመሪያ ግሊፕሱን የጁኒየር ኤንታር ልደቱ ላይ ማለትም ሜይ 20 ለእይታ ይበቃል እያሉ ነው ያሉት። ይህ ድራገን የተሰኘው ፊልም ቀረጻውን የጀመረው 2025 ላይ ነበረ። በዛውም እንደተናገሩት ከሆነ ይዛኔ ይህ ፊልም ጣጣውን ጨርሶ 2026 ላይ ለእይታ ይበቃል ብለውን ነበረ። ግን የተፈጠሩ አንዳንድ ችግሮች ስለነበሩ የፊልሙ ቀረጻ ተቋርጦ ነበረ። ቢሆንም ግን እስካሁን ድረስ ገና የፊልሙ 40% ያህል ቀረጻ እንደተደረገ አንዳንድ መረጃዎች ያሳያሉ። ትልቁ ጥያቄ የቀረው ቀረጻ መቼ ነው የሚጀመረው የሚለው ነው። የፈለገ ይሁን ግን የድራገን የመጀመሪያ ግሊፕሱን ሜይ 20 ላይ ለእይታ ያበቁልናል። በዛውም በፖስተሩ አናውንስ እንዳደረጉት ጁን 11 2027 በዓለም አቀፍ ደረጃ ለሲኒማ እይታ ይበቃል ብለዋል። በእርግጥ ለእይታ ሊበቃ ከአንድ ዓመት በላይ ጊዜ ነው የቀረው። ግን ከፊልሙ ጋር የተያዘ አፕዴቶች ደግሞ እስከ መቼ ድረስ ይወጣሉ የሚለውን አብረን የምንጠብቀው ይሆናል። እናንተም እንግዲህ የሱረጅ በርዛቲያ ፊልሞች አድናቂ ከሆናችሁና ቀጣይ ስራውን እየጠበቃችሁ ከሆነም እርግጠኛ ነኝ ይሄ ዜና ያስደስታችኋል። የፕሬም ሞር ላይ የተሰኘው ፊልም ኦፊሻል የሚለቀቅበትን ቀን አናውንስ አድርገዋል። ሱረጅ በርዛቲያ በአሁኑም ዳይሬክት ያደረገው የፕሬም ሞር ላይ የተሰኘው ፊልም አንድ ፋሚሊ ሮማንቲክ ድራማ ፊልም ሲሆን በዚህ ፊልም ላይ ደግሞ አዩሽማን ኩራናና ሰርቨሪ ዋጋ ከፊት መሪ ቦታውን ይዘው ይጫወቱበታል የተባለ ፊልም ነው። ሜኔ ፒያርኪያ 50 ሳቴም ቪቫ እና ፕሬም ለተንደን ፓዩ የመሳሰሉ ፊልሞችን ዳይሬክት ያደረገው ታዋቂው ዳይሬክተር ሱረጅ በርዛቲያ ቀጣይ ፊልሙ እንደተለመደው ሌላ ፋሚሊ ሮማንቲክ ኮሜዲ ድራማ ፊልም ይዞ እየመጣ ነው ያለው። ቀደም ብሎ እንደተነገረው ከሆነ እንግዲህ በጣም ኢንተረስቲንግ የሚያደርግ ለየት ያለ ታሪክ ታያላችሁ ተብለናል። በአሁኑ ሰዓት ላይ ፊልሙ ሙሉ ለሙሉ ቀረጻውን ጨርሷል። አሁን እንደተናገሩት ከሆነ በዓለም አቀፍ ደረጃ ኖቬምበር 27 2026 ፊልሙ ለእይታ ይበቃል ተብሏል። እኔም ቀደም ብዬ በቦሊ ዶክተር አዩሽማን ኩራና በዚህ ዓመት ምናልባት 3 ፊልሞቹ ለእይታ ይበቃሉ ብዬ ነበረ። መጀመሪያ ፐቲ ፐትኒ ኦርቮዶ የተሰኘው ፊልም ለእይታ ይበቃል። ያም ሜይ 15 ለእይታ የሚበቃ ሲሆን ኡርታቲር የተሰኘው ፊልም ደግሞ ሴፕቴምበር 11 ለእይታ ይበቃል። የፕሬም ሞር ላይ የተሰኘው ፊልም ደግሞ ኖቬምበር 27 2026 ሁሉም ፊልሞች ለእይታ ይበቃሉ ማለት ነው። ስለዚህ በቀጣይ 2026 ላይ አዩሽማን ኩራና ይቀናዋል አይቀናውም እንዴት ይሆናል የሚለውን ደግሞ እድሜናው ጤናውን ስትና አብረን እናየዋለን። ለረጅም ጊዜ ሆልድ ተደርጎ ወይም ቆይቶ የነበረው ቪክረም በት ዳይሬክት ያደረገው ሃንትድ ጎስት ኦፍ ዘ ፓስት የተሰኘው ፊልም ኦፊሻሊ የሚለቀቅበትን ቀን አናውንስ አድርገዋል። ጎስት ኦፍ ዘ ፓስት ማለት በ2011 ለእይታ ይበቃ የነበረው ሃንትድ 3D የተሰኘው ፊልም የሱ ቀጣይ ክፍል ሲሆን በዚህ ፊልም ላይም ኒሞን ቸክርበርቲና ጀግና ፓተክ ከፊት መሪ ቦታውን ይዘው የሚጫወቱበት ፊልም ነው። መጀመሪያ ይህ ፊልም ኖቬምበር 21 2025 ላይ ለእይታ ይበቃል ብለው ነበረ። ከዛ በኋላ 2026 ላይ ነው የምንለቀው ብለው አናውንስ አድርገው ነበረ። ጃንዋሪ ላይም ሲጠበቅ ደግሞ ፊልሙ ለእይታ አልበቃም። አሁን ላይ ግን ፊልም ሜከሮቹ እንዳሉት ከሆነ ጎስት ኦፍ ዘ ፓስት የተሰኘው ፊልም ጁን 12 2026 ለሲኒማ እይታ ይበቃል ብለዋል። ረጅኒካንት የሰራበትም ጄለርቱ የተሰኘው ፊልም በአሁኑ ሰዓት ላይ ሙሉ ለሙሉ ቀረጻውን አጠናቋል ብለዋል። ቀረጻው እንኳን ሙሉ ሙሉ እንዳጠናቀቀ ነገሩናል። ግን የሚያሳዝነው ነገር ፊልሙ የሚለቀቅበትን ቀን እንኳን እስካሁን ድረስ አናውንስ አላደረጉም። ቀደም ብሎ እንደተባለው ከሆነ ኦገስት 14 ማለትም የታሚሎች አዲስ ዓመት በሚከበር ሰዓት ላይ የሚለቀቅበትን ቀን አናውንስ ያደርጋሉ ተብሎ ሲጠበቅ ነበረ። ግን ሁላችሁም እንደምታውቁት ደግሞ አፕሪል 14 ላይ የፊልሙ ምንም አይነት አፕዴት ለእይታ አልበቃም ወይም አልለቀቁልንም። የረጅኒካንት ጄለርቱ የተሰኘውን ፊልም ተመልካቹ ያለ ትዕግስት የጠበቀው ነው ያለው። ምክንያቱም የመጀመሪያውን ክፍል ስለወደዱት ሁለተኛው ክፍል ላይ በጣም ተስፋ አድርገው የጠበቁ ነው ያሉት። በእርግጥ ተመልካቹ ተስፋ ያደረገው እንኳን 1000 ከሮር ነው። ግን ደግሞ ፊልሙ ለእይታ ሲበቃ ደግሞ ምን ያህል ይሰበስባል የሚለውን አብረን ምን ይሆናል። ታዋቂ አክተር ደኑሽ ሴቶች ላይ ታሪክ ላይ የሚያጠነጥን አንድ ፊልም ፊሜል ሴንትራል የተባለ ፊልም ዳይሬክት ለማድረግ ወይም ራሱ ዳይሬክት ሊያደርግ ነው። በፊልሙ ላይ ደግሞ እንደተባለው ከሆነ ምንራል ታኩር መሪ ተዋናይ ትሆንበታለች ተብሏል። መረጃው እንደሚያሳየው ከሆነ ፊልሙ ይዘቱ አንድ ፒሪየድ ድራማ ፊልም ሲሆን በዚህ ፊልም ላይም ምንራል ታኩር አንድ ቸር ሴትን ሆና የምትጫወት ሲሆን የፊልሙ ታሪክም ደግሞ ቆየት ያለ የህንዶች ተረት ላይ መሰረት ያደረገ ነው ተብሏል። በአሁኑ ሰዓት ላይ መረጃው እንደሚያሳየው ከሆነ የምንራል ታኩር ሉክ ምናምን ቴስት ተደርጎ አልፏል። ይህም ማለት ደግሞ በቀጣይ ጥቂት ቀናት ውስጥ ፊልሙ ወደ ቀረጻ መግባቱንና ወይም ስራ መጀመሩን አናውንስ ይደረጋል ተብሎ ይጠበቃል። ደኑሽ እስካሁን ድረስ በአጠቃላይ 4
ፊልሞች ዳይሬክት አድርጓል። ፓፐንዲ፣ ራያን እና ኤትሪካ ላይ የተሰኙ ፊልሞች ተመልካቹ በጣም የወደዳቸው ነበሩ። ይሄኛው እንግዲህ ደሩሽ ራሱ ዳይሬክት የሚያደርገው 5ኛ ፊልም ሲሆን በዚህ ፊልም ላይ ደግሞ ምሩራል ታኩር መሪ ተዋናይ ትሆናለች ተብለዋል። የፊልሙ ቀረጻ መቼ ይጀምራል ስለሚለው እንኳን ምንም የወጣ መረጃ የለም። ግን ደግሞ ደኑሽና ምሩራል ታኩር የሚሰሩት ፊልም ቀሪ አፕዴት እስከ መቼ ድረስ ይወጣል የሚለውን አብረን የምንጠብቀው ይሆናል። አም ሌጀንድ የተሰኘው ፊልም 2ኛ ክፍል እንዲሰራ ግሪን ሲግናል አግኝቷል ወይም ይለፍ ተብሏል። ፊልሙንም ስቲቨን ኪፐር ጁኒየር ዳይሬክት ያደርገዋል ተብሏል። ስቲቨን ኪፐር ጁኒየር እናንተ ማታውቁት ከሆነም ክሪድ 2፣ ትራንስፎርመርስ፣ ዘ ራይዝ ኦፍ ዘ ቢስት የተሰኙትን ፊልሞች ምርጥ አድርጎ ዳይሬክት አድርጎ ነበረ። ጎበዝ ዳይሬክተር ነው። አም ሌጀንድ 2 የተሰኘውን ፊልም እንግዲህ ዳይሬክት ለማድረግ ፍቃድ ተሰጥቶታል። በዚህ ፊልም ላይ ከዊል ስሚዝ ጋር ማይክል ቢ ጆርዳንም መሪ ተዋናይ እንደሚሆንበት አናውንስ ተደርጓል። በ2007 ለእይታ የበቃው የሆሊውድ በጣም ታዋቂ የሆነ የዞምቢ ፊልም ወይም አፖካሊፕስ ይዘት ያለው አም ሌጀንድ የተሰኘው ፊልም እርግጠኛ ነኝ ሁላችሁም አይታችኋል ብዬ ተስፋ አደርጋለሁ። አም ሌጀንድ የተሰኘው ፊልም 2ኛ ክፍል ለመስራት ፕላን ሲያደርጉ በእርግጥ ረጅም ጊዜ ፈጅተዋል። የተለያዩ ችግሮችም ስላጋጠማቸው ሼልፍ ተደርጎ ነበር ወይም ሆልድ ተደርጎ ነበር። ግሪን ሲግናል አገኙ ማለት እንግዲህ ፊልሙ ቀረጻ በቀጣይ ጥቂት ቀናት ውስጥ ይጀምራል። ጣጣውን ከጨርሰው 2027 ላይ ካልሆነ ደግሞ እስከ 2028 ለእይታ ይበቃል ማለት ነው። አክሼ ኩማር የተወነበት ቡት መግላ የተሰኘው ፊልም ሰኞ ላይ እንኳን ጥሩ ገንዘብ እንዳስገባ ተነግሯል። ማክሰኞ ላይም ቢሆን ጥሩ ገንዘብ እንደሰበሰበ እና አንዳንድ መረጃዎች ያሳያሉ። ሰኞ ላይ 8.10 ከሮር መሰብሰብ ችሎ ነበር ፊልሙ። ይህም ማለት ያለፉት 4 ቀናት ኢንዲያን ቦክስ ኦፊስ ላይ በኔት ኮሌክሽን 73 ከሮር መሰብሰብ ችሏል ማለት ነው። በዓለም አቀፍ ደረጃ ደግሞ ፊልሙ 111 ከሮርና ከዛ በላይ መሰብሰብ ችሎ ነበረ። ማክሰኞ ላይ በእርግጠኝነት ከ10 ከሮር በላይ ይሰብስባል ተብሎ ተገምቷል። ስለዚህ ፊልሙ በአጠቃላይ በኢንዲያን ኔት ኮሌክሽን 100 ከሮር መግባቱ የተረጋገጠ ነው ማለት ነው። እናንተ ስለ ቡት መግላ ፊልም ምን የምትሉት ነገር አለ? አያችሁ? ተመቻችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ከአክሼ ሳንወጣ በጣም ትልቁ ዜና በጣም የሚጠበቀው ሂራ ፔሪ 3ኛው ክፍል ከነጭራሹ እንደማይወጣ ተነግሯል። አክሼ ኩማር በአንድ ፖድካስት እንደተናገረው ከሆነ 3ኛው ክፍል ከነጭራሹ አይሰራም ብለዋል። ምክንያቱም በጠይቀ ሰዓት ላይ ለምን እንደማይወጣ እንኳን ከጠይቃችሁ ምክንያቱ አንድ ስላልሆነ ይሄ ነው አልላችሁም፣ በጣም ብዙ ምክንያት ነው ያለኝ ብለዋል። በዛም ግልጽ እንዳደረገው ከሆነ ቀጣይ ዓመት ማለትም 2027 ላይም ሂራ ፔሪ 3ኛው ክፍል ቀረጻም እንኳን እንደማይጀምር እየነገረን ያለው። በዛውም ሲጠየቅ እየቀለደ ያለው ፊልሙ ቀረጻ እስከሚጀምር ድረስ እንግዲህ አይወጣም፣ ጊዜውን ጠብቆ ግን ሊወጣ ይችላል፣ እምፈራው ግን እስከዛ ድረስ እርጅና እንዳይዘኝ ነው ብሎ ቀልዶ ነበረ። अपने आप आएगा, अपने आप ठीक हो जाएगा, जब वक्त होगा तब बढ़ जाएगा। बस यही है कि बुढ़ापा ना हो जाए। እንደሚታወቀው አክሼ ኩማር በአሁኑ ሰዓት ላይ 58 ዓመቱ ነው። ሂራ ፔሪ 3 ደግሞ ወደ ፊልሙ ወደ ቀረጻ ሳይገባ 2 ዓመት እንኳን ቆየ ብንል ይህም ማለት እስከዛ ድረስ 60 ዓመት ያልፈዋል ማለት ነው። በእርግጥ እኔም ቀደም ብዬ 3ኛው ክፍል ወይም ሂራ ፔሪ 3ኛው ክፍል የማይሰራበት ምክንያት እየበዛ ነው እያልኩ ስናገር ነበረ። ግን ደግሞ ብዙሃኑ ፊልም ሜከሮቹ ላይ በጣም እምነት ነበራቸው። ስለዚህ 3ኛው ክፍል ይሰራል ብለው አፋቸው ሞልተው ሲናገሩ ነበረ። ሂራ ፔሪ ማለት ቦሊውድ ላይ በጣም ከሚወደዱ ፊልሞች መሃል አንዱ ነው። በዛም የተነሳ 3ኛው ክፍል እንግዲህ ሁሉም ተመልካች ይፈልገዋል፣ ይጠብቀዋል። ግን አሁን ላይ እንደሚመስለኝ ከነጨራሹ አይሰራም መሰለኝ። ሂራ ፔሪ 3ኛው ክፍልም ባይሰሩ ግን አክሼ ኩማር፣ ፓሬሽ ራወል፣ ሱኒል ሼቲ አንድ ላይ ሆነው የሚተውኑበት ዌልካም 3ኛው ክፍል ማለትም ዌልካም ቱ ጀንግል የተሰኘው ፊልም በቀጣይ ለእይታ ስለሚበቃ እንግዲህ አንድ ላይ እናያቸዋለን ማለት ነው። ዌልካም 3ኛው ክፍል በአሁኑ ሰዓት ላይ ሙሉ ለሙሉ ቀረጻውን ጨርሷል። ቀደም ብሎ እንደተናገሩት ከሆነ ጁን 25 2026 በዓለም አቀፍ ደረጃ ለሲኒማ እይታ ይበቃል ብለውናል። እናንተ ስለ ሂራ ፔሪ 3 ምን ትላላችሁ? መሰራት አልነበረበትም? ብቻ ግን ደህና ታሪክ ያጥ ይመስለኛል። እስቲ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ሰልማን ካንም ቀጣይ ፊልሙን ቀረጻ አንድ ብሎ ጀምሯል። ይህ ፊልም ማለት የቴልጉ ዳይሬክተር ቫምሲ ፔድፐሊ የተባለው ዳይሬክተር ዳይሬክት የሚያደርገው ፊልም ነው። ኦፕሪ፣ መሃርሲ እና ቨርሱ የመሳሰሉ ፊልሞችን ዳይሬክት ያደረገው ቫምሲ ፔድፐሊን እርግጠኛ ነኝ በአሁኑ ሰዓት ላይ ሁላችሁም እያወቃችሁት ነው መሰለኝ። ሰልማን ካንና ቫምሲ ፔድፐሊ የሚሰሩት ፊልም አንድ ብሎ እንደሚጀምር ወይም ወደ ቀረጻ እንደሚገቡ ሲነገር እንኳን ረጅም ጊዜ ፈጅቶ ነበረ። ግን ከዛሬ ከ3 ቀን በፊት የፊልሙ ቀረጻ አንድ ብሎ ሙምባይ ተጀምረዋል። ይህ ፊልም እንግዲህ ይዘቱ ተለቅ ያለ አክሽን ድራማ ፊልም እንደሚሆን ተነግሯል። ፊልሙም ጣጣውን ሲጨርስ በፓን ኢንዲያ እንደሚወጣም አንዳንድ መረጃዎች ያሳያሉ። በፊልሙ ላይ ከሰልማን ካን ጋር መሪ ተዋናዩ ነይንታራ ስትሆን አኒል ካፑርና አርቪን ስዋሚ በጣም ለየት ያለ ካራክተር ተሰጥቷቸው በፊልሙ ላይ ይጫወቱበታል ተብለዋል። አንዳንድ መረጃዎች እንኳን አኒል ካፑር የሰልማን ካን ፊልም ላይ ቪለን ሆኖ ነው የሚጫወተው የሚልም መረጃ አለ። ግን ደግሞ ኦፊሻል ስላልሆነ በቀጣይ ከፊልሙ ጋር የተያዘ መረጃ እስከሚወጣ ድረስ መጠበቃችን ግዴታ ነው ማለት ነው። በአጠቃላይ የሰልማን ካን ቀጣይ ፊልሙ ቀረጻ አንድ ብሎ ተጀምሯል። እንደተባለው ከሆነ እንግዲህ ጣጣውን ጨርሶ ኢድ 2027 ለሲኒማ እይታ ይበቃል ተብሎ ይጠበቃል። ማላማል ዊክሊ የተሰኘውን 2ኛውን ክፍል ቴሪ ባቶሚ የሳውል ጃጂ የተሰኘውን ፊልም ዳይሬክት ያደረገው አሚት ጆሺ የተባለው ዳይሬክተር ዳይሬክት ያደርገዋል ተብሏል። መጀመሪያ እንኳን ይህንን ፊልም አሚት ሸርማ ዳይሬክት ያደርገዋል ሲባል ነበረ። ግን በአሁኑ ሰዓት ላይ አሚት ጆሺ ዳይሬክት እንደሚያደርገው የተረጋገጠና ከንፈርም የሆነ ዜና ሆነዋል። በዚህ ፊልም ላይም ከፓሬሽ ራወል ጋር ሪቴሽ ዴሽሙክና አራች ፋላዋድር ከፊት ቦታውን ይዘው ይጫወቱበታል የተባለ ፊልም ሆነዋል። የፊልሙ ፕሪ ፕሮዳክሽን ስራ አንድ ብሎ ጀምሯል በአሁኑ ሰዓት ላይ። በዛ ላይ ዳይሬክተሩ ማን እንደሆነ ከንፈርም ተደርጓል፣ ተረጋግጧል። ይህ ማለት የፊልሙ ቀረጻ እንግዲህ በቀጣይ ጥቂት ቀናት ውስጥ የሚጀመር ሲሆን ጣጣውን ከጨረሰ እንግዲህ እስከ 2027 መጀመሪያ አካባቢ እናየዋለን ማለት ነው። ሀሽወርደር ራኔና ሳዲያ መሪ ተዋናይ ሆነው የሚጫወቱበት ቀጣይ ስራቸው ሲላ የተሰኘው ፊልም ቀረጻው ሙሉ ለሙሉ አጠናቋል ተብሏል። ሲላ ማለት አንድ ኢንቴንስ የሆነ ሮማንቲክ ድራማ ፊልም ሲሆን ሜሪኮም እና ሰበርጂት የመሳሰሉ ፊልሞችን ዳይሬክት ያደረገው ኦሞን ኩማር ዳይሬክት ያደረገው ፊልም ነው። የሚወጣበት ቀን እንኳን እስካሁን ድረስ አናውንስ አልተደረገም። ግን የፊልሙ ቀረጻ በአጠቃላይ ተጠናቋል ተብሏል። ይህም ማለት በቀጣይ 3-4 ወራት ውስጥ ለእይታ ይበቃል ማለት ነው። ፐቲ ፐትኒ ኦር ቮዶ የተሰኘው ፊልም ፈርስት ሉክ ፖስተሩ ለእይታ በቅቷል። አዩሽማን ኩራና ከአንድ ቺታ ጋር አንድ ላይ ቁጭ ብሎ ይታያሉ። አዩሽማን ኩራና እንኳን መረብ ውስጥ ገብቷል። 3 ሴቶች ደግሞ ያንን መረብ ይዘውት ይታያሉ። እነዚህ 3ቱም እጆች የሚስቶቹ ናቸው ማለት ነው። ይህን ገጸ ባህሪ ደግሞ በፊልሙ ላይ ሳራ አሊ ካን፣ ዋሚካ ገዲ እና ረኩል ፕሪት ሲንግ የሚተውኑበት ነው።
በ2019 ለእይታ የበቃው ካርቲካሪ የተወነበት ሱፐር ሂት የነበረው ፓቲ ፐትኒ ኦርቮ የተሰኘው ፊልም እርግጠኛ ነኝ አይታችሁት ይሆናል ሲባል እንኳን የዚህ ፊልም ቀጣይ እንደሆነ እየተነገረ ነው ያለው። ግን የፊልሙ ታሪክ እኒ ከተባለ ከዛኛው ታሪክ በጣም የተለየ ነው። የፊልሙ ቀረጻ በአሁኑ ሰዓት ላይ ተጠናቋል። ቀደም ብሎ እንደተገለጸው ከሆነ ፊልሙ ጣጣውን ጨርሶ ሜይ 15 2026 በዓለም አቀፍ ለሲኒማ እይታ ይበቃል ተብሏል። የቪክረምም ቀጣይ 63ኛ ፊልሙ አናውንስ ተደርጓል። አነንት ሸንከር ፊልሙን ዳይሬክት እያደረገ ነው ያለው። አነንት ሸንከር የተባለው ዳይሬክተር ቀደም ብሎ የቪክረም ሳይፋይ ይዘት ያለውን ኢሩሙጉን የተሰኘውን ፊልም ዳይሬክት አድርጎ ነበርም። ፊልሙ ቦክስ ኦፊስ ላይ ምርጥ ገንዘብ መሰብሰብ ችሎ ነበረም። የፊልሙ ርዕስ እንኳን አናውንስ አልተደረገም፣ ግን አንድ አናውንስመንት ቪዲዮ የተለቀቀ ሲሆን የቪክረም ስታይልም ሆነ ከጀርባ የሚሰማው ቢጂኤሙ በጣም ደስ የሚል ነገር አለው። ባክግራውንዱም ሲታይ በአጠቃላይ ቪክረም በፊልሙ ላይ ሳይንቲስት ሆኖ የሚጫወትም የሚመስል ነገር አለው ወይም ይመስላል ያስብላል። የፊልሙ ይዘት አክሽን ትሪለር ይሆናል ስለተባለ የቪክረም ይሄኛ ፊልሙ ታሪኩ እንዴት ይሆናል የሚለውን ደግሞ አብረን ምን ይሆናል። የፊልሙ ቀረጻ በቀጣይ ጥቂት ቀናት ውስጥ ሙሉ ለሙሉ ይጀምራል ተብሏል። ካለቀ እንግዲህ 2017 መጀመሪያ ላይ ለእይታ የሚበቃ ፊልም ይሆናል ተብሎ ይጠበቃል። ቪጄ ፍርኮንዳን በቀጣይ ሌላ ፊልም እንደሚሰራ አናውንስ ተደርጓል። ሄንና የተሰኘውን ፊልም ዳይሬክት ያደረገው ሾዲውል የተባለ ዳይሬክተር ዳይሬክት ያደርጓል ተብሏል። መረጃው እንደሚያሳየው ከሆነ ኖርማል ኮሜርሻል ፊልም አይደለም፣ እንዲያም ስኬሉ ከፍ ተደርጎና በትልቁ የሚሰራ ፊልም ሲሆን የፊልሙ በጀትም ከፍ እንደሚል አንዳንድ መረጃዎች ያሳያሉ። ዳይሬክተሩም እንዳለው ከሆነ ቪጄ ፍርኮንዳን በዚህ ፊልም ላይ በጣም ለየት ባለ መልክ ማቀርበው ሲሆን አድናቂዎቹ ማንኛውም ፊልም ላይ ከዚህ በፊት ያላዩት አይነት አቀራረብ አቀርበዋለሁ ብለዋል። በእርግጥ በዚህ ስራ ላይ ወይም ከፊልሙ ጋር በተያያዘ አንድ ዓመት ያህል ስራ ሲሰራ ነበረ። በአሁኑ ሰዓት ላይ ግን ሙሉ ለሙሉ ፊልሙ ወደ ቀረጻ እንደሚገባና እንደሚጀምር አናውንስ ተደርገዋል። መቼ ይጀምራል ለሚለው እንኳን ሙሉ ለሙሉ የታወቀ ባይሆንም ቀረጻው ናናበሊና ራውዴ ደናደን የተሰኙ ፊልሞችን ከጨረሰ በኋላ አንድ ብሎ ይጀምራል ተብሎ ይጠበቃል። የቪጄ ፍርኮንዳ ቀጣይ ፊልሙ ናናበሊ የተባለው ፊልም ሲሆን ከዛ ቀጥሎ ደግሞ ራውዴ ደናደን የተሰኘ ፊልም አለው። እንደዛም ሆኖ ግን ሁለቱም ፊልሞች የሚወጣበት ቀን ኦፊሻሊ አናውንስ አልተደረገም። ስለዚህ መጀመሪያ በቀጣይ ናናበሊና ራውዴ ደናደን የተሰኙ ፊልሞች ኦፊሻሊ መቼ ይለቀቃሉ የሚለውን አናውንስ ከሚያደርጉ እንጠብቃለን ማለት ነው። ታፕሲ ፐኖ የተወነችበት የፍርድ ቤት ክርክር ይዘት ያለው አሲ የተሰኘው ፊልም አሁን በጥራት ለእይታ በቅቷል። አሲ የተሰኘው ፊልም በእርግጥ ቦክስ ኦፊስ ላይ ፍሎፕ ሆኖ ነበር ያለፈው። ግን እናንተ የፍርድ ቤት ክርክር ያለው ፊልም በጣም የሚያስደስታችሁና የምትወዱ ከሆነ በትክክል እንድታዩት ሪኮማንድ አደርጋችኋለሁ። ምርጥ ፊልም ነው። ስለ ቦክስ ኦፊስ በአጠቃላይ መለስ ብለን ስናይ የአክሽይ ኩማር ቡት መግላ የተሰኘው ፊልም በቅድመ እይታውና ኦፕኒንግ ዴይ ላይ በአጠቃላይ በቅድመ ክፍያው 4 ከሮር ኦፕኒንግ ዴይ ላይ ደግሞ አርብ 13 ከሮር ኔት ከሌክሽን መሰብሰብ ችሎ ነበረ። ይህም ማለት ቡት መግላ የተሰኘው ፊልም ኦፕኒንግ ዴይ ላይ የመጀመሪያ ቀን ላይ 17 ከሮር አካባቢ ኔት ከሌክሽን መሰብሰብ ችሎ ነበረ። በዓለም አቀፍ ደረጃ ደግሞ 21 ከሮር አካባቢ መሰብሰብ ችሎ ነበረ። ኦፕኒንግ ዴይ ላይ በአጠቃላይ ሲታይ እንኳን ትንሽ ነው፣ ግን ደግሞ የመጀመሪያው ዊኬንድ ውስጥ ጨርስ ግን ጥሩ ገንዘብ እንደሰበሰበ ተነግረዋል። የረንቪር ሲንግ ዱረንደር 2 የተሰኘው ፊልም አሁንም ቦክስ ኦፊስ ላይ ጥሩ ገንዘብ እየሰበሰበ ነው ያለው። ፊልሙ አምስተኛ አርብ ላይ እንኳን 3 ከሮር አካባቢ በኔት ከሌክሽን መሰብሰብ ችሎ ነበረ። ዱረንደር ሁለተኛው ክፍል በአጠቃላይ በ30 ቀኑ ኢንዲያን ቦክስ ኦፊስ ላይ 1060 ከሮር አካባቢ መሰብሰብ ችሎ ነበረ። በዓለም አቀፍ ደረጃ ደግሞ 1770 ከሮር አካባቢ መሰብሰብ ችሏል። ባሁበሊን አልፎ ለመሄድ ፊልሙ እንግዲህ 40 ከሮር አካባቢ ነው የሚያስፈልገው። ምናልባት እንግዲህ ይህንን ቪዲዮ እናንተ እስከምታዩ ድረስ አልፎ ሊሄድ ይችላል። ምክንያቱም በቀጣይ ቅዳሜና እሁድ አሉ። በእነዛም እንግዲህ 40 ከሮር መድረስ ከቻለ ባሁበሊቱን አልፎ ሄደ ማለት ነው። እናንተስ ምን ትላላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ሌላኛው ትልቁ ዜና ሪቲክ ሮሽን በቀጣይ ከአባቱ ከራኬሽ ሮሽን ጋር አዲስ ፊልም ሌላ ፊልም ለመስራት ፕላን እያደረገ እንዳለ እየተነገረ ነው ያለው። በዛ ፊልም ላይም ሪቲክ ሮሽን መሪ ተዋናይ ይሆንበታል ተብለዋል። ይህ ገና ርዕሱ ያልተገለጸው ፊልምን ፕሮዲውስ የሚያደርገው ራኬሽ ሮሽን ሲሆን ፊልሙን ማን ዳይሬክት ያደርገዋል የሚለውን ደግሞ ስሙን በቀጣይ ጥቂት ቀናት ውስጥ አናውንስ ይደረጋል ተብለዋል። ከዋርቱ በኋላ ሪቲክ ሮሽን እንደሚታወቀው ክሪሽ ፎርን ሊሰራ ነበረ። ግን ሁላችሁም እንደምታውቁት በበጀት የተነሳ ይህ ፊልም በድጋሚ ሼልፍ ሆኗል። ክሪሽ ፎርን የመስራት ኃላፊነት እንግዲህ የአሽራጅ ፊልምስ ጋር ነው። ግን ደግሞ የአሽራጅ ፊልምስ ፊልሙ ይሰራል አይሰራ የሚል ምንም አይነት አፕዴት መረጃም ሊሰጡን አልቻሉም። ዋርቱ ለእይታ በቃ ሰዓት ላይ ሪቲክ ሮሽን ከአሁን ባለ ፊልምስ ጋር አንድ ፊልም እንደፈረመ ተነግሮ ነበረ። ግን እንደሚታወቀው ረጅም ጊዜ አልፎታል። ከዚህ ፊልም ጋር የተያዘ ምንም አይነት አፕዴት አልወጣም ወይም መረጃ አልወጣም። ስለዚህ ሪቲክ ሮሽን ከአባቱ ጋር ከራኬሽ ሮሽን ጋር ሌላ ለየት ያለና አዲስ ፊልም ለመስራት ፕላን እያደረገ ነው ያለው። መረጃው እንደሚያሳየው ይህ ፊልም ይዘቱ አንድ አክሽን ሮማንቲክ ፊልም ነው የተባለ ሲሆን በፊልሙ ላይ ሪቲክ ሮሽን የሚኖረው ሉክና ስታይል እስከዛሬ ድረስ ማንኛውም ፊልም ላይ ያልነበረው አይነት ይሆናል ተብለዋል። እንግዲህ የፊልሙ ፕሪ ፕሮዳክሽን የሚባለው ስራ በቀጣይ ጥቂት ቀናት ውስጥ እንደሚጀምር አናውንስ ተደርጓል። ምንም አይነት እንቅፋት ካላጋጠመው እንግዲህ ፊልሙ ቀረጻ እስከዚህ ዓመት መጨረሻ ድረስ ሊጀምር ይችላል ተብሎ ይጠበቃል። ሪቲክ ሮሽን በቀጣይ የትኛውን ፊልም የሚሰራው የሚለውን እንግዲህ ሁሉም ሰው የሚጠይቀው ነው፣ ማወቅ ይፈልጋል። ግን ደግሞ እስካሁን ድረስ ምንም የወጣ መረጃ የለም ወይም የተነገረ ነገር የለም። የተለያየ ሶሻል ሚዲያ ላይ እንግዲህ አይታችሁ ሊሆን ይችላል። በቀጣይ ፋይተር ቱንም ለመስራት ፕላን እያደረገ ነው ያለውና ወደ ቀረጻ ሊገባ ነው እየተባለ እየተነገረ ነው ያለው። ትክክለኛው የትኛው እንደሆነ ኦፊሻል አናውንስ ሲያደርጉና ወደ ቀረጻ ሲገቡ ብቻ እርግጠኛ ሆነ መናገር ይሆናል ማለት ነው። ዋርነር ብሮስ ራማይና የተሰኘውን ፊልም በዓለም አቀፍ ደረጃ ፊልሙን ሪሊዝ ለማድረግ ወይም ደግሞ ለመልቀቅ ዲስትሪቢዩት ለማድረግ እየተነጋገሩ እንዳለ አንዳንድ መረጃዎች ያሳያሉ። መረጃው እንደሚያሳየው ሲኒማኮን ኢቨንት በተዘጋጀ ሰዓት ላይ የራማይና ፊልም ሜከሮች 20 ደቂቃ የሚሆን የፊልሙን የተወሰነ ፉቴጅ እንዳሳያቸው የተነገረ ሲሆን ያን ካዩ በኋላ ዋርነር ብሮሶች በጣም እንደተመቻቸውና እንደወደዱት የገለጹ ሲሆን በዛውም እንግዲህ ተስማምተው ፊልሙን በዓለም አቀፍ ደረጃ ለመልቀቅና ዲስትሪቢዩት ለማድረግ እየተነጋገሩ ነው ያሉት። የራማይን ፊልም ታሪኩ እንደሚታወቀው ልክ እንደ ሆሊውድ ፊልሞች $500 ሚሊዮን አውጥተው ነው እየሰሩ ያሉት። ይህም ማለት ደግሞ ግልጽ ነው በጣም ይመቻቸዋል፣ ይወዱታልም። ደንገልን ከዚህ ሊስት ውስጥ እናውጣውና እናንሳው ከተባለ ሁለተኛው ከፍተኛ ገንዘብ የሰበሰበው ፊልም በህንድ ውስጥ ወይም የህንድ ፊልም የሆነው ባሁበሊቱ የተሰኘው ፊልም ነው። በዓለም አቀፍ ደረጃ ፊልሙን ደግሞ
እንደሚታወቀው 1820 ካሮር አካባቢ መሰብሰብ ችሎ ነበረ። ይህም ማለት 218 ሚሊዮን ዶላር አካባቢ ሰብስቧል ማለት ነው። ስለዚህ ራማይና የመጀመሪያው ክፍል ዱረንደርቱና ባሁበሊቱን እንኳን በልጦና በገንዘብ ምርጥ ገንዘብ ሰበሰበ ቢባል በእርግጠኝነት በጀቱ ጋር መድረስ እንደማይችል የተረጋገጠ ነው። ራማይና የተሰኘው ፊልም በጀቱን ለመመለስ ሲል በዓለም አቀፍ ደረጃ በሁሉም ሀገራት ላይ ምርጥ ገንዘብ መሰብሰብ አለበት። ይህ ደግሞ እውነት የሚሆንና በትክክል መሰብሰብ የሚችለው ፊልሙን በዓለም አቀፍ ደረጃ የተለያዩ ቦታዎች ላይ እኩል መልቀቅና ማሰራጨት ተቻለ ብቻ ነው። ዋርነር ብራዘርስ ይህንን ፊልም በዓለም አቀፍ ደረጃ 4500 ስክሪኖች አካባቢ ይዘው እንደሚለቁ እየተናገሩ ነው ያሉት። ግን ደግሞ ይህን ያለ ስክሪን ከሆሊውድ ፊልሞች አኳያ በጣም ትንሽ ነው። ከበጀቱ አኳያ ሲታይ ፊልሙ በዓለም አቀፍ ደረጃ ከ10 እስከ 15 ሺህ ስክሪኖችና ከዛ በላይ ማግኘት አለበት። ግን ደግሞ ቀሪው የሚሆነው ስለማይታወቅ በቀጣይ የሚሆነውን አብረን ምን ይሆናል። ኮምባኔ ፊልምስ ማለትም የማሃፍታር ሲኒማቲክ ዩኒቨርስ ፊልም ሜከሮች ማሃፍታር ፐርሱራም የተባለውን ፊልም ለመልቀቅ ዲሴምበር 2027 ላይ ፕላን እንዳደረጉ አንዳንድ መረጃዎች እያሳዩን ያሉት። ማሃፍታር ፐርሱራም ማለት የማሃፍታር ሲኒማቲክ ዩኒቨርስ ሁለተኛ ፊልም ሲሆን ይህም ደግሞ የሂንዱ ጣዖት የሆነው ፐርሱራም በተባለው ታሪክ ላይ የሚያጠነጥን እንደሆነ ፊልም ሜከሮቹ ቀደም ብለው አናውንስ አድርገው ነበረ። ይህንም ፊልም አሺን ኩማር ዳይሬክት የሚያደርገው ሲሆን ይህ ዳይሬክተር ማለት ቀደም ብለው ማሃፍታር ነርሲማ የተሰኘውን ፊልም ዳይሬክት አድርጎ ነበረ። ማሃፍታር ነርሲማ የተባለው ፊልም ጁላይ 2025 ላይ ነበር ለእይታ የበቃው። እንደሚታወቀው ፊልሙ በዓለም አቀፍ ደረጃ ከ300 ካሮር በላይ መሰብሰብ ችሎ ነበረ። ሁለተኛ ፊልም ኦፊሻል የሚለቀቅበትን ቀን እስካሁን ድረስ አናውንስ አላደረጉም፣ አልገለጹም። ግን በአጠቃላይ የገለጹት ዲሴምበር 2027 ለእይታ ይበቃል ብለው ብቻ ነው ያለፉት ብዙ ዓመታት እንደሚታወቀው የዲሴምበር ወር የመጀመሪያ ሳምንት ለተለያዩ ፊልሞች በጣም ምርጥ የሆነ ነበር ያለፈው። ስለዚህ ከሆነ እንግዲህ ዲሴምበር 3 2027 ለእይታ ሊበቃ ይችላል የሚል ግምት አለኝ። ቀሪውን እንግዲህ ፊልም ሜከሮቹ ደግሞ በዚህ ቀን ነው የምንለቀው እስከሚሉ እንጠብቃለን ማለት ነው። ፐቲ ፐትኒ ኦር ቮዶ የተሰኘው ፊልም የመጀመሪያ ግሊፕሱ ወይም ቲዘሩ ለእይታ ይበቃ ሲሆን ከአዩሽማን ኩራና ጋር በዚህ ቲዘር ላይ ሳራ አሊ ካን፣ ዋሚካ ገቢ፣ ረኩል ፕሪት ሲንግ እና ቪጄ ራጅ እንዳሉበትን በደንብ አሳይተናል። ፐቲ ፐትኒ ኦር ቮዶ የተሰኘው ፊልም ቲዘሩ ለእይታ ሲበቃ ቀደም ያሉ ተመሳይነት ይዛት ያላቸውን ፊልሞች ሂንት ተሰጥቶ ነው የሚጀምረው። ይህም ማለት ደግሞ በዚህ ፊልም ላይ ልክ እንደዚያ ይሆናል ማለት ነው። ባል ከሚስቱ ሌላ ሴት ይጠብሳል ማለት ነው። ግን በአሁኑ ታሪኩ ትንሽ ለየት ይላል። ምክንያቱም ባል አንድ ሳይሆን ሁለት ሴት ነው የሚጠብሰው። ስለዚህ የአዩሽማን ኩራና ካራክተር ይህን ሁሉ ሁኔታዎችን እንዴት አድርጎ ይቆጣጠራቸዋል፣ የሚመጣውንስ ችግር በምን ያልፋል የሚለውን እንግዲህ ፊልሙን ስናይ ነው የምናውቀው ማለት ነው። የፊልሙ ሙሉ ትሬለር በቀጣይ ጥቂት ቀናት ይለቀቃል ተብሏል። ግን ደግሞ ቀደም ብለው እንደተናገሩት ፊልሙ ሜይ 15 2026 በዓለም አቀፍ ደረጃ ለሲኒማ ይበቃል የተባለ ፊልም ሆኗል። ቪዲዮ ከተመቻችሁ ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ግለጹ፣ ለጓደኞቻችሁ ሼር አድርጉ፣ ለቤቱ አዲስ ናችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ልክ እንደዚህ ከሲኒማ ጋር የተያዙ በጣም ብዙ መረጃዎችን እንደዚህ የመጣሁኝ ያቀርብላችኋለሁ፣ እንጫወታለን። አቅራቢያችሁ ቃሲም ነበርኩኝ። በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ होता है क्या करूँ हाय कुछ होता है।